ቃል ያለው ሰው፣ ትንቢት ያለው ሰው፣ ተስፋ ያለው ሰው ቆሞ አይከራከርም፣ አልፎ ነው የሚሄደው። ይስሐቅ በዛ በሰው ሀገር ጉድጓድ ቆፈረ። ምንጩ በተከፈተ ጊዜ ውሃው የኛ ነው ብሎ መቶ ተከራከሩ። እሱ ግን አልተከራከርም፣ ከነሱ ጋር አልፎ ነው የሄደው። ያን አዘጉ፣ ቀጣይም አዘጉ፣ ሶስተኛውን ግን አልቻሉም። ዛሬ አንድ የሞራ ጉዳይ አለ። ምንድነው? ብዙ ሰዎች አላችሁ፣ ትጀምራላችሁ። አንዳንዱም በሟርት በድግምት በጥንቆላ የኛ ሀገር ነው የኛ ከተማ ነው በማለት እስከ ዛሬ የሆነ ጉዳይ ጀምራችሁ ሳይሳካ ቀርታችሁ ከሆነ ዛሬ መጸለይ እፈልጋለሁ። ይሄ ግንቦት ወር ከማለቁ በፊት ከእናንተ ለአንዳንዶቻችሁ በጌታ በኢየሱስ ስም በማንም የማይዘጋ ምንጭ ይከፈታል። የእናንተ ምንጭ ከዚህ በኋላ በሟርተኛ አይዘጋም፣ በሰዎች አይዘጋም። ገና ጠላትን ጭምር ትመግባለህ። ዘመን እየመጣ ነው፣ ጊዜ እየመጣ ነው። አንተ አትከራከር፣ ውጣ ያለው እግዚአብሔር ያስፈጽማል። ፍጻሜያችሁ አይበላሽም። የፈለገ ይምጣ እንጂ በህይወት አንተ ያለ ሰሞን ተስፋ ሁሉ ይፈጸማል። እወዳችኋለሁ። መልካም ቀን